ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል ማትማቲክስ ዩኒት 8 8.2.2 አዲሽን ፕሪንሲፕል የሚለውን ሀሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። እንደተለመደ ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንቀጥል። ቢፎር ስቴቲንግ አዲሽን ፕሪንሲፕል አዲሽን ፕሪንሲፕል ምን ማለት እንደሆነ ከማስቀመጣችን ወይም ከማየታችን በፊት ሌት አስ ሲ ዘ ፎሎዊንግ ኤግዛምፕል በቀጣይነት ያለውን ምሳሌ በመስራት አዲሽን ፕሪንሲፕል ምን እንደሆነ እናስቀምጣለን ማለት ነው። ወይም እናያለን። ኤግዛምፕል አንድ ላይ ሳፖዝ ዛት ዩ ዋንት ቱ ባይ ኮምፒውተር ፍሮም ዋን ኦፍ ቱ ሜክ ኤ ዋን ኤንድ ኤ ቱ። ሁለት ኮምፒውተር የሚያመርቱ ካምፓኒዎች አሉ። ኤ ዋን ካምፓኒ እና ኤቱ የሚባል ካምፓኒ ቢኖር ከዛ ደግሞ ከነዚህ ኮምፒውተር ከሚያመርቱ ካምፓኒዎች ኮምፒውተር መግዛት ብትፈልጉ that you want to buy a computer from one of two makes ሁለቱ ከሚያመርቱ ካምፓኒዎች ኮምፒውተር መግዛት ብትፈልጉ suppose አስቡ all those make እነሱ እንግዲህ የሚያመርቱት 12 እና 18 ሞዴል ኮምፒውተር ነው። 12 ሞዴል የሚያመርተው ካምፓኒ A1 ላይ A1 ካምፓኒ 12 ሞዴልን ያመርታል ኮምፒውተሩን። 18 ሞዴል ደግሞ የሚያመርተው ካምፓኒ A2 የሚባል ካምፓኒ ነው። እና በስንት አይነት መንገድ ሞዴል are there all together to chosen from ከነዚህ ሞዴሎች how many model are there all together to chosen from ስንት ሞዴሎች ከነሱ ሊመረጡ ይችላሉ ነው። ስንት ሞዴሎች ከነሱ ሊመረጡ ይችላሉ። የመጀመሪያው ሞዴል ስንት ነው? 12 ነው። 12 ነው። ሁለተኛ ደግሞ 18 ሞዴል ነው። ካምፓኒ ኤ የሚያመርተው 12 ሞዴል ነው። ካምፓኒ ኤቱ የሚያመርተው ደግሞ 18 ሞዴል ነው። ስንት ሞዴሎች ናቸው? ሁለቱም አንድ ላይ ብናመጣቸው ነው። ስለዚህ 12 ሲደመር ስንት ነው? 18 ነው። አንድ ላይ 30 ብለን 30 ሞዴል እዛ ላይ ይኖራሉ። ከነዛ 30 ምርጫዎች ይኖሩናል ማለት ነው። 30 ምርጫዎች ይኖሩናል። ኦኬ እዚህ ጋር የተቀመጠውን ሀሳብ በማብራሪያ እንስማ እስኪ። since you can choose one of 12 model of የካምፓኒ A1ን 12 ሞዴልን ልንመርጥ እንችላለን። የካምፓኒ 2ን ደግሞ 18 ሞዴል ልንመርጥ እንችላለን። እነሱን ደግሞ አንድ ላይ 30 ሞዴል ከሞዴሎች መካከል ማድረግ እንችላለን ማለት ነው። መምረጥ እንችላለን ማለት ነው። እና choosing one from a given model ከነዚህ ከተሰጡት ሞዴሎች ስንመርጥ either make it an event and choose from either outcome of an event ከዛ ደግሞ እነዚህ ሁሉ ኢቨንቶች ናቸው። ከዛ 12 እና እነዚህ ሞዴሎች ኢቨንቶች ናቸው። ከነዚህ መካከል ደግሞ አውትካሙን ከሁለቱ መካከል ሴሌክት ብናደርግ የማንን የኤ1 ካምፓኒን ሞዴሉን ሴሌክት ብናደርግ አውትካሙ ስንት ይሆናል? 12 ይሆናል ማለት ነው። ሁለቱም አንድ ላይ ደመርናቸው 30 ሞዴል አለን። ከዛ ከ30 ሞዴል መካከል ደግሞ እነዚህ ኢቨንቶቹ ከ30 ሞዴል 12ቱን የካምፓኒ ዋንን ሴሌክት ብናደርግ ስንት ነው ማለት ነው? 12 ሞዴል ነው የኤ1 ካምፓኒ ማለት ነው። ይሄ ደግሞ ምን ነው የሚያሰራው? አዲሽን ፕሪንሲፕል ኦፍ ካውንቲንግ ነው የሚያሳየው ማለት ነው። እሺ አዲሽን ፕሪንሲፕል እዚህ ጋር ምን እንደምደሞ ሞር ዲቴል እናያለን። እሺ አዲሽን ፕሪንሲፕል if A and B are mutually exclusive event A እና B የሚባል ኢቨንቶች ምን ቢሆኑ ኤክስክሉሲቭ ቢሆኑ አሁን ከላይ 12ን እና 18ን ሁለት ኢቨንቶች ናቸው ብለን አየን። ከዛ 30 አለን። ከነዚህ መካከል ደግሞ አውትካሙ የኤ1 ካምፓኒው ስንት አለን? 12 ነው ብለን አውረን አይደለ? ልክ እንደዛ ኤ እና ቢ የሚባል ኢቨንት ካለ እነዚህ ደግሞ ሙቹዋሊ ኤክስክሉሲቭ ከሆነ ማለት የአንዱ መከሰት የሌላኛውን መከሰት የሚከለክል ከሆነ አሁን ለምሳሌ ኤ1 ካምፓኒ 12 ሞዴል ኮምፒውተሮችን ያመርት ነበር። ኤ2 ካምፓኒ ደግሞ 18 ሞዴል ኮምፒውተሮችን ያመርት ነበር። የዚህ 18 ማድረጉ የዚህን ገበያ ምን ያደርገዋል? ይዘጋዋል። ማለትም የዚህ መመረት የዚህን ተፈላጊነቱን ይዘጋዋል። ወይም በአጭር አማርኛ የዚህ መከሰት የዚህን መከሰት ምን ያደርገዋል ማለት ነው? ይከለክለዋል። የአንደኛው መከሰት የሌላኛውን መከሰት ደግሞ
ምን የሚያደርግበት ጊዜ ኤክስክሉድ የሚያደርግበት ጊዜ ወይም በሚከለክልበት ጊዜ እንደዚህ አይነት ኢቨንቶች ምን እንላለን? ሙቹዋሊ ኤክስክሉዚቭ የሆኑ ኢቨንቶች እንላለን። the occurrence of one exclude that occurrence of the other ያችሁ የአንዱ መከሰት የሌላኛውን መከሰት ምን የሚያደርግ ከሆነ የሚከለክል ከሆነ በአጭር አማርኛ ሁለቱም ሲሙላንቴኒየስሊ ምን የማያደርጉት ከሆነ ኦኬር ማድረግ የማይችሉት ከሆነ ሲሙላንቴኒየስሊ ማለት አንዱ ሌላኛውን ተከትሎ ምን የሚያደርግ ከሆነ ኦኬር ማድረግ ከሆነ እነዚህ አይነት ኢቨንቶቹ ሙቹዋሊ ኤክስክሉዚቭ ኢቨንት እንላለን። where an event A can occur in m way A የሚባል ኢቨንት በምን ወይ በm way ኦኬር ቢያደርግ ማለትም A1 ካምፓኒ በ12 ሞዴል ኦኬር ቢያደርግ እና አናዘር ኢቨንት B A2 ካምፓኒ ደግሞ በn way ኢቨንት ቢኖረው ከዛ ማለትም 18 ቢኖረው ከዛ ዜን ቶታል ነምበር for the event A and B ለኢቨንት A እና ለኢቨንት B ቶታል ነምበሩ ይሆናል። ይሄ n ነው፣ ይሄ ደግሞ m ነው። ስለዚህ m ፕላስ n ይሆናል። ይሄኛው ስንት ነው? 12 ሲደመር 18 አንድ ላይ 30 ይሆናል ማለት ነው። በዚህ መልኩ የአዲሽኑን ፕሪንሲፕል እንገልጻለን። አዲሽን ፕሪንሲፕል ስንገልጽ ሞስት አንደርስታንድ ማድረግ ያለባችሁ ነገር ቱ ኢቨንት አር ሳይድ ቱ ቢ ሙቹዋሊ ኤክስክሉዚቭ እንደሆነ። ኤክስክሉዚቭ ነው ማለት የአንዱ መከሰት የሌላኛውን መከሰት የሚከለክል መሆኑን እና ሁለቱም ደግሞ በአንድ ላይ ሲሙላንቴኒየስሊ ኦኬር እንደማያደርጉ አጭ if both cannot occur simultaneously ሁለቱም በአንድ ላይ ኦኬር ማድረግ እንደማይችሉ የሚያሳዩ ነው። በመጀመሪያው ግን ምንድነው ሲሙላንቴኒየስ ነበር የማልቲፕሊኬሽኑ። ማን ነበር? ቲ ነበር፣ ኮፊ ነበር፣ ሚልክ ነበር። ከሚልክ ጋር ስንት? 5 ከዚህም ጋር 5 ከዚህም ጋር 5 ሲሙላንቴኒየስሊ ምን አድርጎ ነበር? ኦኬር አድርጎ ነበር። እዚህ ጋር ግን ሲሙላንቴኒየስሊ ምን ያደርግም? ኦኬር የማድረግ ከሆነ አዲሽን ፕሪንሲፕል ነው የምንጠቀመው ማለት ነው። እሺ አዲሽን ፕሪንሲፕል ነው የምንጠቀመው። ኤግዛምፕል 2 ላይ if red and green marble are placed in bag አንድ ቦርሳ ውስጥ አራት ሬድ የሆነ ወይም ቀይ እና 6 ግሪን የሆነ ማራብል ቢኖር፣ ማራብል ማለት ቀጥተኛ ትርጉሙ ብይ ነውና እኛ ግን ትንሽ ተለቅ አድርገን ምን እንውሰድ? የቴኒስ የሚጫወቱት ኳስ አለ፣ ያን ኳስ እንውሰድና ቦርሳ ውስጥ ቢኖር how many marble are there chosen from ከዛ ስንት ማራብሎች ከዚህ ውስጥ ምን ማድረግ እንችላለን? መምረጥ እንችላለን። አሁን ለምሳሌ ይሄ አራት ከተከሰተ በኋላ ይሄ ይከሰታል ብለን አናስብም። ሲሙላንቴኒየስሊ ላይ ኦኬር አያደርግም። ስለዚህ አራት ከወጣ አራት ወጣ ነው፣ 6 ከወጣ 6 ወጣ ነው። ስለዚህ ሁለቱ አንድ ላይ 10 ወጣ ነው። በቃ አለቀ እንጂ ሲሙላንቴኒየስሊ የሚከሰት ነገር የለም። ሲሙላንቴኒየስሊ ቢሆን ደግሞ 4 ሲባዛ ከ6 ጋር ስንት 24 ጊዜ ኦኬር ያደርጋል ብለን ልናወራ እንችል ነበር። ነገር ግን እዚህ ጋር ኦኬር የሚያደርገው በምን አይደለም? ሲሙላንቴኒየስሊ አይደለም ማለት ነው። እሺ since the red and the green marble cannot be chosen together at the same time ያችሁ ሁለቱም በአንድ ሰዓት ላይ በአንድ ጊዜ ላይ ሊመረጡ አይችሉም። number of outcomes side added together outcome ምን ይሆናል? ይደመራል። መጀመሪያ ማን ቢወጣ? ሬድ ቢወጣ፣ አራቱ ቢወጣ፣ ሁለተኛ ደግሞ 6ቱ ያ ግሪን ቢወጣ ምን ይደረጋል? ሁለቱ ይደመራል ማለት ነው። ማራብሎቹ ይደመራሉ። ሶስተኛ question example 3 a question paper has two parts where one is contain 10 question and another is 6 question የጥያቄ ወረቀት አለ። በዚህ ጥያቄ ወረቀት ላይ ሁለት ፓርቶች አሉ። የመጀመሪያውን ፓርት እኛ ምን ብለን እንወስድ? ትሩ ኦር ፎልስ 10 ጥያቄ አለ ብለን እንወስድ። ከዛ ደግሞ ምርጫ 6 ጥያቄ አለ ብለን እንወስድ። አንድ የጥያቄ ይሄ አሁን የፈተና ወረቀት ነው። ከዛ እዚህ ጋር የትምህርት ቤት ውስጥ ምናምን ይኖራል ካልን እስከዚህ ምን አለ? 10 ኮሽን አለ። የምን ትሩ ኦር ፎልስ 6 ኮሽን ደግሞ እዚህ ጋር ትሩ ኦር ፎልስ 10 አለ እንበል። እዚህ ጋር ደግሞ ቹዝ አለ እንበል። ከዛ ደግሞ if a student has to be chosen only one question from this part አንድ ተማሪ አንድ ብቻ ከነዚህ መካከል ቢመርጥ በስንት አይነት መንገድ መምረጥ ይችላል? የነገራውን ሲሙላንቴኒየስሊ ኦኬር ማድረግ ይችላል? አይችልም። ስለዚህ ምን እናደርጋለን? የመጀመሪያውን 10 እና 6ን ደምረን በ16 መንገድ አንድ ተማሪ ማድረግ ይችላል እናለን መምረጥ ይችላል ብለን እናስቀምጣለን ማለት ነው። አዲሽን ሲሆን መደመር ነው ዋና። ሲሙላንቴኒየስሊ ነገር ኦኬር ላደርግ ይችላል ወይስ አያደርግም የሚለው ነገር መረዳት ብቻ ነው የሚጠበቅባችሁ።
ሳፖዝ ሞር ግን ክሊር የምትሆኑት ይሄንን ስለ ፐርሙቴሽን እና ስለ ኮምቢኔሽን ስናወራ ነው። ስለዚህ ብዙም ማተር የሚያደርግ ነገር እስካሁን ድረስ አላገኘውም። እዛ እንገባለን። ስለ ባይኖሚያል ተርሞችን ካወራን በኋላ ሞር ኢንጆይ እያደረግን የምንሄድበት ዩኒት ስለሆነ እንቀጥል። ሳፖዝ ዛት ኤዘር ሜምበር ኦፍ ደ ማትማቲካል ፋካልቲ ኦር ስቱደንት ሁ ኢዝ ማትማቲካል ማጆር ቾዘን ሪፕሬዘንታቲቭ ኦፍ ዩኒቨርሲቲ ኮሚቴ። ያችሁ አስቡ። ኤዘር ሜምበር ኦፍ ማትማቲካል ፋካልቲ የማስ ላይ በጣም ትንሽ እውቀት ያላችሁ ወይም ችሎታ ያላችሁ የሚለው የሚታሰቡ እና ሌላኛው ደግሞ ስቱደንት ሁ ኢዝ ማትማቲካሊ ማጆር የሆኑት ለዩኒቨርሲቲ ሪፕሬዘንታቲቭ ሆኖ ቢመረጡ ኮሚቴ ሆኖ ቢመረጡ ሃው ሜኒ ዲፈረንት ቾዝ አር ዜር ፎር ዘ ዚስ ሪፕሬዘንታቲቭ በስንት አይነት መንገድ ነው ሪፕሬዘንታቲቭ ለዩኒቨርሲቲ ሊመረጥ የሚችለው? ኢፍ ዜር አር 37 ሜምበር ኦፍ ማትማቲክስ ፋካልቲ 37 በማስ ላይ በጣም ትልቅ እውቀት ያላቸው ልጆች ቢኖሩ ወይም ፋካልቲ ቢኖር ችሎታ ያላቸው ቢኖሩ 83 ደግሞ ማጆር የሆኑ ቢኖሩ ግን ከነሱ መካከል ቦዝ ላይ ማንም የተገኘ ሜምበር የለም ወይም ስቱደንትም ላይ በማትማቲካል ማጆሪቲም ላይ በማትማቲካል ፋካልቲም ላይ በሁለቱም ላይ የሚገኝ አይነት ሜምበር ባይኖር ማለትም ሁለቱም ጎራ ላይ የሚከፋፈል ባይኖር በስንት አይነት መንገድ መምረጥ እንችላለን ነው። ስለዚህ ነገር ሲሙላንት ላይ ሲወከር ያደርግ አላደርግም። ስለዚህ የአዲሽን ፕሪንሲፕልም ስለምንጠቀም ምን ማድረግ ብቻ ነው 83 ከማን ጋር ከ37 ጋር መደመር ነው ማለት ነው። ከዛ ይሄና ይሄ 110 ከዛ 20 110 108 ይመጣል። 112 ነው አይ ቲንክ። ኦኬ 120 ነው የሚመጣው። እሺ 37 ከ83 ጋር ይሄ 110 ይመጣል። እሺ ከዛ ከዚህ ጋር 10 ይሆናል። እሺ 120 በዚህ መልኩ 120 ይመጣል ማለት ነው። በ120 መንገድ ሪፕሬዘንታቲቮችን ምን ማድረግ ይቻላል ማለት ነው መመረጥ ይቻላል። እዚህ ጋር በጣም ኢንትረስቲንግ የሆነ ጥያቄ አለ። ትዕግስት selecting an outfit ትዕግስት አለችና ትዕግስት የምትባል ሴትዮ አለች። የሆነ ሙሉ ትጥቅ ማድረግ ፈልጋለችና ከላይም ከታችም ማለት ነው። she has different pair of pants ፓንቲን እንግዲህ ታውቃላችሁ እና እንዲህ ከወገብ በታች የሚደረገው እስከ ይሄ ፓንት 5 ፔር ኦፍ ፓንት አላት እና አራት የተለያዩ ሸርቶች አሏት ወይም ሸሚዝ አላት። ከዛ ደግሞ 12 የተለያዩ ቲሸርቶች አሏት። አሁን ልብ አድርጉልኝ 5 ፔር ኦፍ ፓንቶች አሏት። ከዛ 4 ስከርት አላት። ስከርት ማለት ይሄ ቀሚስ ጉርድ የምንላቸው ማለት ነው። እሷን አላት። ከዛ 12 ዲፈረንት ቲሸርቶች አሏት። በስንት አይነት መንገድ ነው ማድረግ የምትችለው ነው። እዚህ ጋር የምትረዱልኝ የሚፈልገው ነገር እነዚህ ሁለቱ ነገሮች ከስር የሚደረጉ ብቻ ናቸው። ቲሸርቱ ደግሞ ከላይ የሚደረግ ነገር ነው። አያችሁ? ይሄ ሁለቱ ነገር ከምን የሚደረግ ነው? ከስር የሚደረግ ነው። እነዚህ ሁለቱም ነገር ከወገብ በታች የምታደርገው ነገር ነው። ይሄኛው ደግሞ ቲሸርቱን ከወገብ በላይ የምታደርገው ነው። በስንት አይነት መንገድ ነው ትጥቁን ማድረግ የምትችለው ነው? አገኛችሁ ሐሳብን? በስንት አይነት መንገድ ትጥቁን ማድረግ ትችላለች ነው። እሺ እነዚህ ከስር ብታምታርቅ ከሆነ 5 ሲባዛ በ4 ሲባዛ እነዚህን 5 ሲባዛ በ4 ያደረገችውን አሁን ደግሞ ከማን ጋር ማድረግ ትችላለች? ከ12ቱ ጋር ማድረግ ትችላለች። ስለዚህ ይሄ ከዚህ ጋር ስንት ነው? 20 ነው። ሲባዛ ከማን ጋር? ከ12 ጋር ይህ ስንት ሆናል ማለት ነው? 120 በ120 መንገድ ማድረግ ትችላለች። ለምን ማልቲፕሊኬሽን ይዘህ መጣህ ካላችሁ ችግር የለውም። ሌላኛው አዲሽንም የሚካተት ፓርት ስላለ ነው። ይህ ማለት ሉክ እዛ ከስር የምታደርገው 5 ፔር ኦፍ ፓንት አላት። 4 ጉርድ ቀሚስ አላት። ጉርድ ቀሚስ ሳይሆን ጉርድ አላት። ከዛ 12 ቲሸርት አላት። አሁን ይሄን ብቻውን ምንም ማድረግ አትችልም። ፓንትን ብቻ አርካተሪ ምክንያቱም ከወገብ በላይ ራቁ ስለምትሆን ይሄንንም ብታደርግ ማለት ነው። ጉርድን ብታደርግ ከወገብ በላይ ባዶ ስለሆነ ከዛ እነሱን አንድ ላይ ማድረግ አትችልም። ነገር ግን ከነዚህ ጋር ነው ማድረግ የምትችለው። ስለዚህ ምን ይደረጋል ማለት ነው? ይሄ 5 በማን በ12
ሲደመር ይሄ 5 ከማን ጋር አሁንም ከ12 ጋር ይሄ 4 ከማን ጋር ከ12 ጋር። ስለዚህ ይሄን ከዚህ ጋር ማድረግ ትችላለች። ይሄን ከዚህ ጋር አሁንም ከዚህ ጋር ማድረግ ትችላለች። ይሄን ከዚህ ጋር ስናባዛ ስንት ነው? 60 ነው። 60 ሲደመር ይሄን ከዚህ ጋር አሁንም ስናባዛ ስንት ነው? 12 ሲባዛ በ4 እሺ 8 4 ነው 48 ነው። ከዛ 108 መንገድ ይሄ 48 ነው። በ108 መንገድ ማድረግ ትችላለች። ቅድም ሳባዛ የሆነች ሚስ ያደረኩት ነገር አለች። እሷ ምንድናት? 5 ሲባዛ በ4 ሲባዛ በ12 108 ነው። እሺ በዚህ መልኩ ማድረግ ትችላለች። ስለዚህ በ108 መልኩ ማድረግ ትችላለች። ስለዚህ 5ቷ ፓንታን ከ12 ቲሸርት ጋር 4ቷን ከዚህ ጋር ስታደርግ በእንደዚህ አይነት መልኩ ካልኩሌት ተደርጎ 108 ይመጣል ማለት ነው። እዚህ ላይ ጥያቄውን መረዳት 50% ለመስራት እድል እንደማግኘት ነው እና ጥያቄውን ሞር ለመረዳት ሞክሩ ማለት ነው። እሺ እዚህ ጋር ኢንትረስቲንግ ጥያቄ አለ። ኤክሰርሳይዝ 8.3 ላይ ሰፖዝ ዜር አር 5 ቺከን ዲሽ እና 8 ቢፍ ዲሽ ምግብ ቀርቧል። ምን አይነት ምግብ ነው ቀረበው? 5 የዶሮ ምግብ ሳይን ላይ ቀርቧል። 8 ምን አብሮ ቀርቧል? ደግሞ የበሬ ስጋ ቀርቧል። ሃው መኒ ሴሌክሽን ዳዝ ኮስተመር ሃቭ? በቃ ይሄ ደንበኛ ስንት አይነት ምርጫ ነው ያለው? ይሄ ደንበኛ ስንት አይነት ምርጫ ነው ያለው? አሁን ይሄን ከበላሁኝ በኋላ ይሄን በላሁኝ ማለት አይችልም። ሲሙላንተነስ ላይ ነገር ኦከር ማድረግ አይችልም። 5ቱን ዲሽ ጨርሶ ይሄ ወደዚህ መምጣት አይችልም። ይሄንን ደግሞ ጨርሶ ወደዚህ መምጣት አይችልም። ይሄ ነገር ሲሙላንተነስ ላይ ኦከር አያደርግም። ሙቹዋሊ ኤክስክሉሲቭ ነው። ስለዚህ ምን ያደርጋል? ይደምራል። ሃው መኒ ሴሌክሽን ይኖራል? ከስተመር የመጀመሪያው 5ቱን ከፈለገ 5ቱን ከዛ 8ቱን አንድ ላይ 13 ምርጫ ይኖረዋል ማለት ነው። 13 ምርጫ ይኖረዋል። ከዛ 13 ምርጫ ውስጥ ነው አንዱን የሚመርጠው፣ ወይ የዶሮ ስጋን ወይ ደግሞ የበሬ ስጋን መርጦ ይበላል ማለት ነው። there are 5 vegetation entire option and 5 meat option on the dinner menu። ዲነር ሚው ማለት አሁን ምግብ ቤት ሄዱና ከዛ ምን አለ? የምግብ ዝርዝር አለ። የራት ምግብ ደግሞ ዝርዝር አለ። እዛ ላይ 5 ቬጂቴሽኖች ሙሉ ቀርበዋል። ከዛ 7 የስጋ ምርጫዎች ቀርበዋል። ከዛ ሙሉ ምርጫዎች ስንት ናቸው ነው? ይሄን መደመር ነው። 5 ሲደመር 7 ስንት ነው? አንድ ላይ 12 ምርጫዎች ነው ሊኖሩት የሚችለው ማለት ነው። እዚህ ጋር አሁን በጣም ኢንተረስቲንግ የሆነ ጥያቄ አለ። እዚህም if you consider the following road system from P to Q ከዚህ እስከዚህ ድረስ የሚመጣውን መንገድ ኮንሲደር አድርጉ እና በስንት አይነት መንገድ ነው ከዚህ ወደዛ ሊጓዝ የሚችለው አንድ ሰው ስንል በጣም በብዙ አይነት መንገድ መጓዝ ይችላል። እዚህ ጋር መጀመሪያ በእንደዚህ አይነት መንገድ በዚህ ቀጥ ብሎ በስትሬት ላይኑ አልፎ እስከዛ ምን ማድረግ ይችላል? ሊሄድ ይችላል። ይሄ አንድ መንገድ ነው ከላይ በኩል ያልካለው። አሁንም ደግሞ አንድ መንገድ ነው። በአንድ መንገድ መምረጥ ይችላል። አሁንም ደግሞ እንደዚህ መጥቶ ከላይ በኩል እንደዚህ አልፎ ወደዛ መጥቶ ሊሄድ ይችላል። አሁንም እንዲህ አድርጎ ማድረግ ይችላል፣ መምጣት ይችላል። ከላይ 3 መንገድ አለው። ከታች እንደዚህ መጥቶ እንደዚህ ማለፍ ይችላል። አሁንም ከታች መጥቶ እንደዚህ ማለፍ ይችላል። ከዚህ እንደዚህ መሄድ ይችላል። ከዛ ደግሞ አሁንም እንደዚህ መጥቶ እንደዚህ ሊያልፍ ይችላል። አሁን ደግሞ በተመሳሳይ እንዲህ መጥቶ እንደዚህ ሊያልፍ ይችላል። አሁን ደግሞ እንዲህ መጥቶ እንዲህ ሊያልፍ ይችላል። አሁንም ደግሞ እንዲህ መጥቶ ይሄን ሄድናል እንደዚህ መጥቶ ሊያልፍ ይችላል። አሁን ደግሞ በዚህ መጥቶ እንዲህ ሊያልፍ ይችላል። ስለዚህ በዚህ መካከል 9 አይነት መንገድ ሊያልፍ ይችላል። እዚህ ጋር በ2 መንገድ ሊያልፍ ይችላል። ስለዚህ እናንተ 9ኙን ሞር ክሊር እያደረጋችሁ ቀስ እያላችሁ ታያላችሁ እና በአጠቃላይ ስንት አይነት የመንገድ ምርጫ ሊኖር ይችላል ማለት ነው? 3 ከላይኛ 3 ከታች ደግሞ 2 ከዛ በመካከል ደግሞ በ9 አይነት መንገድ ነው ሊያልፍ የሚችለው። ስለዚህ 9 ብላችሁ በ14 መንገድ ሊያልፍ ይችላል ማለት ነው። እናንተ እቺኛውን ልክ እንደ የበስራ ቀስ አድርጋችሁ ስሩልኝ። ምክንያቱም ለኔ ስለማይመችልኝ ነው እዚህ ለማስመር እና አስመር ደግሞ ወደ ኋላ ሲመለስ ይሄ ስለሚጠፋብኝ ነው። እሺ ስለዚህ እንደዚህ ያደርጋችሁ 9 አይነት መንገድ ከዚህ ልታልፉ ትችላላችሁ ማለት ነው። ኦኬ በ9 መንገድ ሙሉ ደግሞ በ14 መንገድ ከፒ ወደ ኪው መድረስ ትችላላችሁ። እዚህ ጋር አራተኛ ጥያቄ እንድትረዱልኝ አንድ ነገር እንድታደርጉልኝ እፈልጋለሁ።
አሁን ፔጅ 441 ላይ ትሄዳላችሁ። ካርታ ይዘጋል። በፔጅ 441 ላይ ትሄዱልኛላችሁ። እዛ አሁን ፔጅ ላይ ከሄዳችሁ ካርታ አለ። የካርታ ሲል የመጀመሪያ ልብ አለ። ከዛ ማን አለ? ዳይሞንድ አለ። ኦኬ ሲላ በጣም ጎበዝ ስለሆንኩኝ በጣም ነው እየተበላሸብኝ ያለው። እሺ ዳይሞንድ አለ። ከዛ እንዲህ ካለ ከዛ አሁን ደግሞ ጦር አለ። እሺ ጦር አለ እንደዚህ። እሺ ከዛ አበባ አለ። እዛ ከሄዳችሁልኝ ማለት ነው። እሺ አሁን ስለ ካርታ የሆነች ነገሮች ልነግራችሁ ነው። አሁን ካርታ 4 ሲዩት አለ። ካርታ ምን አለ? 4 ሲዩቶች አሉ። 4 ሲዩቶች ማለት 1 2 3 4 መስመር አለው። ከዛ የመጀመሪያው መስመር እነዚህ 4ቱን ሲዩቶች ስንት ይዛሉ? እነዚህ 4 ሲዩቶች አሉ ብያለሁ። ካርታ እነዚህ 4 ሲዩቶች 13 በውስጣቸው ይዛሉ። ይሄ ልብም 13፣ ዳይሞንድም 13፣ ጦርም 13፣ ይሄ አበባም 13 ይዛል። 13 ደግሞ ከማን ጋር? በ4 ጋር ሲናባዛ የካርታ ሙሉ ስንት ነው ማለት ነው? 52 ካርታ ይኖራል ማለት ነው። የካርታ ሙሉ ቶታል ስንት ነው? 52 ነው። ይሄ ደግሞ እንደዚህ ይኖራል ካልን ይሄ ዳይሞንድ እና ሄርት ወይም ዳይሞንድ እና ልብ አንድ ላይ 26ን ይይዛሉ። እነሱ ምንድናቸው? ሬድ ናቸው። ዳይሞንድ እና ሄርት 26ን ይይዛሉ። ከዛ ምንድናቸው? ቀይ ናቸው። እዚህ ጋር ደግሞ ስንመጣ ጦርና አበባ ብላክ ናቸው። 26ን ይይዛሉ። በጣም ጥሩ። እሺ ከዛ ደግሞ እዚህ መካከል ደግሞ ኪንግ የሚባል ነገር አለ። ከዛ ኪውን የሚባል አለ እና ኪውን አለ፣ ኪንግ አለ። ኪውን የምትባለው መጨረሻው ላይ የምትገኝ ነው። አሁን እዚህ ጋር ወደዚህ መተን ከዚህ ወደዚህ መተን እዚህ መጨረሻ ላይ የሚገኙት ምን ይባላሉ? ኪንግ ናቸው። ኪንግ 4 አለን፣ ኪውንም 4 አለን። ኪንግ ስንት አለን? 4 አለን። ኪውንም 4 አለን። አሁን እናንተ ፔጁን እየሄዳችሁ እያያችሁ መሆን አለበት። ኪንግ 4 አለን፣ ኪውንም 4 አለን። ፔጁ 441 ፔጅ ላይ ትሄዱልኛላችሁ። ከዛ ኪንግ 4 አለን፣ ኪውን 4 አለን። አሁን ስለ ካርታ የሆነች ጭብጥ ይዛችሁልኛል ማለት ነው። እዛ 20 እነዚህ ከላይ ያሉት 23ቱ ምንና ምን ልብና ዳይሞንድ ምን ነው ብያለሁ? ቀይ ነው ብያለሁ። ከታች ያለው ደግሞ ይሄ ብላክ ነው ብያለሁ። በቃ እሱን ከተረዳችሁልኝ አሪፍ። ከዛ ደግሞ ወደዚህ ወደ ኪውኖችንም ጋር ስንመጣ አሁን እናንተ ካርታ ላይ ያያችሁ ስለሆነ ነው እነዚህ ማሰምሮ። እነዚህ ወደ ላይ ያሉት ኪውንና ኪንግ ወደ ላይ ያሉት ምንድናቸው? ሬድ ናቸው። ወደ ታች ያሉት ደግሞ ብላክ ናቸው። እሺ በዚህ መልኩ ከተረዳችሁልኝ ካርታውን በጣም ትርፋማ ነኝ ማለት ነው። እሺ አስተር ዊል ድራው 1 ካርድ ፍሮም ስታንዳርድ ዴክ። ከስታንዳርድ ዴክ ካርታን ድሮ አደረገች ማለት ሳለች ማለት ሳይሆን አወጣች። ስታንዳርድ ዴኩ ሙሉ ስንት ነው የሚይዘው? 52 ነው የሚይዘው። ከ52 መካከል ድራው አደረገች ስንል አወጣች። ሲባ አወጣች። ፕሌኒንግ ካርዱ መጫወቻን ካርዱን ሃው ሜኒ ካን ቢ ቾዝን፣ ስንቶቹ ሊመረጡ ይችላሉ? ስንቶቹ ኢቪል ሊሆኑ ይችላል? እንግዲህ ኢቪል ሊሆን የሚችለው ስንት ነው? አሁን 4 አለ ብለናል አይደል? የመጀመሪያ ምን አለ? ልብ አለ። እሺ ሁለተኛ ደግሞ ዳይሞንድ አለ ብለናል። እናንተ እዛ ሄዳችሁ እዩ። ከዛ ጦር አለ። ከዛ ከጦር በኋላ ደግሞ አበባ አለ። እሺ አበባ አለ። ከዛ ስንት ኢቪን ነምበር ይኖራል ነው። አሁን በዚህ መስመር ላይ 2 አለ ኢቪን ነምበር፣ 4 አለ፣ 6 አለ፣ 8 አለ፣ ከዛ 10 አለ። ስለዚህ ኢቪን ነምበር በዚህ ብቻ ላይ ስንት አለ ማለት ነው? 5 አለ ማለት ነው። አምስቱን ደግሞ ለነዚህ 4 ስዊቶች በነሱ ስናበዛቸው ስንት ነው? 20 ኢቪን ነምበር አለን ማለት ነው። ስንት ኢቪን ነምበር አለን? 20 የሚደርሱ ኢቪን ነምበሮች አሉን ማለት ነው። ኦኬ ከዛ ቢ ላይ ደግሞ ኪንግ ኦር ኪውን ስንል ኦር ማለት መደመሪ ነው የሚያሳየው። ከዛ ኪንግ ስንት ነው? 4 ነው። ኪውንስ 4 ነው። ስለዚህ ሁለቱም አንድ ላይ 8 ናቸው ማለት ነው። 8 ናቸው። እሺ በሌላ ደግሞ ሄርት ስንት ነው?
ዳይሞንድ ስንት ነው? ክሉብ ይህ ክሉብ የምንለው ፍላወር ማለት ነው። ሄርት ስንት ነው ብለናል? እያንዳንዱ እነዚህ ስንት ይዛሉ ብለን ነበር? 13 ከዛ ደግሞ ሙሉ ድምራቸው 52 ነው ብለን ነበር። ስለዚህ ሄርት ስንትን ይዛል? 13ን ይዛል። ዳይሞንድስ 13ን ይዛል። ከዛ ፍላወርስ 13ን ይዛል። ክሉብ ማለት ፍላወር ስለሆነ ከዛ የነሱ ሙሉ ድምር ስንት ነው? 39 ይሆናል ማለት ነው። 39 ይሆናል። እሺ እዚህ ጋር ስንመጣ ኪንግ ኦር ብላክ። ብላክ ሙሉ ስንት ነው? 26 ነው። ኪንግ ደግሞ ስንት ነው? 4 ነው። 4 ነው ኪንግ 4 ሲሆን ይሄን ስንደምረው ስንት ነው? 30 ነው። እዚህ ጋር ግን ምን ይላል? ብላኩ ጋር ያለውን ኪንግ ነው የተጠየቅነው። ብላኩ ጋር ኪንግ 4 ነው ብለናል። ሁለቱ ምንድነው? ብላክ ነው። ሁለቱም ደግሞ ሬድ ነው። ሁለቱ ብላክ ነው፣ ሁለቱ ሬድ ነው። ስለዚህ ከ30 ስንቀንሳለን 30 ቅድም ሙሉ ነበር የደመርነው። ብላኩን 26 ነበር፣ ኪንጉ ደግሞ 4 ነበር፣ 30 ነበር። ከዛ ደግሞ ከኪንጎቹ መካከል ሁለቱ ብላክ ነው፣ ሁለቱ ሬድ ስለሆነ ሁለቱን ማንን ቀነስ ነው? ብላክ ያልሆነው ሬዱን ስንቀንሰው ስንት ይሆናል? 28 ይሆንልናል ማለት ነው። 28 ይሆንልናል። በዚህ መልኩ ከተረዳችሁልኝ በጣም ትርፋማ ነኝ። እንግዲህ ለዛሬ የነበረን ክላሳችን ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ፐርሙቴሽን እንደ ኮምቢኔሽን የሚለውን ሀሳብ ይዤ እስከሚመጣ ድረስ ስንንጃላዳ ነጋት ቱራ